ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? በያላችሁበት ሰላምና ፍቅር ብዝት ይበልላችሁ ያልኩኝ እንግዲህ መጥቻለሁ። ኤቢዬ ነኝ። እንዴት ናችሁ ውድ ቤተሰቦች? ሁሉ ሰላም፣ ሁሉ አማን? እኔ ሰላም ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ትናንትና በጣም አስደንጋጭ ነገር ሰምተናል። ያልጠበቀው ነገር ሰምተናል። እኔ በጣም ነው የደነገጥኩትኝ። እሱም ምንድነው ልዑሌ ከሱ ያልጠበቅነው ውሳኔ ነው የወሰነው። በጣም ተናዶ በጣም ስሜታዊ ሆኖ ስቅ ብሎ ነው ሲያለቅስ የነበረው። እውነት ለመናገር በጣም አንጀቴን በልቶታል። ለምን ብትሉ ብዙ ሰዎችን ሲያድን ብዙ ሰዎችን ከገቡበት ችግር አጭበርባሪዎች ወይንም የራሳቸውን ያልሆነ ገንዘብ ለራሳቸውን ሊያረጉ ስንት ቤተሰብን ስንት ሰዎችን ስንት ምስኪኖችን እያገዘ ያው አጭበርባሪዎችን ለሕግ የተጎዱትን ደግሞ ሀብትና ንብረታቸው እንዲመለስ ከታመሙ እንዲታከሙ እያደረገ በጣም እየለፋ ጊዜውን ሰዓቱን ሰውቶ በጣም እየለፋ ያለ የነበረ ወንድማችን ነው። እና እኔ የሚገርማችሁ ከጀመረ ጀምሮ አከታትለዋለሁኝ እና በጣም ወደው በጣም ማደንቀው በጣም ማክብረው ጀግና የሆነ ወንድሜ ነው፣ ወይንም ወንድማችን ነው። ሁላችንም የምናየው ነገር ነው፣ እናውቀዋለን ብዬ አስባለሁ። ሁላችሁም ትከታተሉታላችሁ። በጣም ቆራጥ ጀግና ቆፍጣና፣ በቃ የያዛትን አላማ ግብ ሳያደርስ ወደኋላ የማይል እና በጣም በቃ እኔ አድናቆቴን እንዴት እንደምገልጸው ቃል ያጥረኛል። እና በዚህ አጋጣሚ ይህንን ቪዲዮ የምታዩ ቤተሰቦቼ ላይክ ሼር አድርጉ፣ እንዲሰማው ፈልጋለሁ፣ እንዲያው ፈልጋለሁ። እና ውድ ቤተሰቦቼ ምን ልላችሁ ነው? በጣም ትናንትና እኔ በጣም ነው የደነገጥኩት። ስራዬን አቆማለሁ፣ በቃ ከዚህ ስራ ወጣለሁ ብሎ ስቅስቅ ብሎ ሲያለቅስ በጣም ነው አንጀቴን የበላኝ። በጣም ነው እንትን ያልኩትኝ እና ያዘንኩትኝ ማለት ነው። ለምን ብትሉ በእርግጥ በአንድ በኩል ያናድዳል፣ ስሜታዊ ያደርጋል። ለምን ብትሉ ብዙ ሀገር አሸባሪዎችን ብዙ ሰዎችን አጭበርባሪዎችን ሰውን በግፍ የሚያሰቃዩ ሰውን የሚገድሉ አለ ስራቸው የሚያንገላቱ ሰዎችን እያደነ ከጓደኞቹ ጋራ ከወንድሞቹ ጋራ ተባብሮ እያደነ ለሕግ እያቀረበ የተጎዱትን እያገዘ እሱ ደግሞ የሚፈልገውን ነገር ሳይሳካለት ሲቀር በጣም ነው የሚያናድደው። እንደ ሰውኛ ያናድዳል። ግን ደግሞ በሕጉ ስንሄድ ደግሞ ያው ሕጉ እንግዲህ ጠበቅ ስለሚልም ይመስለኛል እንግዲህ ግን በቃ ሁላችን የመጠበቅነው የነበረው ሚኪ በዚህች ሰሞን ውስጥ ተፈቶ ከቤተሰቦቹ ጋር እንዲያሳልፍ በተለይ በዓልን እንዲያሳልፍ ነበረ ሁላችንም የጠበቅነው። እሱ የሚያስበው የነበረው እንደዛ ነበር። ያ ስላልተሳካለት በጣም በቃ ሚኪዬ ከጎኔ ካልቆመ ይሄንን ስራ አቆማለሁ አልሰራም ብሎ ስቅስቅ ብሎ ነው ያለቀሰውና በዚህ አጋጣሚ ቪዲዮን ገብታችሁ ማየት ትችላላችሁ። በእርግጥ ብዙ ሰው ነው የሚከታተለው፣ እሱን የማያውቀው ሰው የለም። ግን ደግሞ ያላያችሁ ያልሰማችሁ ገብታችሁ ማየት ትችላላችሁ። እና በጣም ነው የሚያዘንኩትኝ። በቃ ሰሞኑን ከሚዲያ ሲጠፉ በጣም ተጨንቄያለሁኝ። ብዙ ወንድሞቻችን ጠፍተው ነበረ፣ ተጨንቄ ነበረ፣ አስቤ ነበረ። ግን ያው እግዚአብሔር ይመስገን ደህና ናቸው። ግን ደግሞ ያው የገቡበት ነገር ወይንም የገጠማቸው ነገር እሱን ነገር ለማሳካት ነበር። ደግሞ በጣም ይገርማል። ለምንድን ነው የሚገርመው ብትሉ እኔ በጣም ገርሞኛል። የዛሬ ዓመት የሚገርማችሁ ነገር የዛሬ ዓመት እንደዚሁ በገና ወቅት በገና ጊዜ ልዑሌ በመስፍን ሰዎች ተመቶ ታግቶ በጣም ሲሰቃይ በጣም በቃ እኔ እንዴት ልበላችሁ፣ በቃ በጣም ተጨናንቀን ነበረ በዛን ጊዜ ማለት የዛሬ ዓመት እዚህ ይለኛል። እንደውም ትናንትና እሱ ራሱ ሲል ነበረ እና በጣም መጨረሻ እንግዲህ
የበዓል ጊዜ ነው። በዓል 2 ቀን 1 ቀን ምናምን ሲቀረው በከብቶች በረት ተጥሎ ልብሱን ቀዳደውት ምናምን ነገር ከብቶች ላሞች ስር ነው እንግዲህ ከዛ ነው እንግዲህ ያወጣው ማን ነው ዱካሾ ወይንም ዞላ ከነ ግሩፖቹ የእሱም ግሩፖች የሎሌም ግሩፖች ሆነው ከብቶች በረት ውስጥ ነው ያገኙትኝ። እና የዛሬ ዓመትም እንደዚህ ነበረ ማለት በቃ ብቻ ግን በአመቱ ለምን እንደሆነ አላውቅም። እሱ ራሱ በጣም ትናንትና ሲል ነበረ። የዛሬ ዓመትም የሚገርማችሁ ሚኪም ራሱ ሎሌ እንደዚህ ለማዳን ታግቶ በመስፍን ሰዎች ድንጋይ ተወርውሮ አይኑ ላይ ተመቶ ነበረ። እግዚአብሔር ሲሰውር እግዚአብሔር ሲያድነው አይኑ አልተጎዳም። እግዚአብሔር ይመስገን ደህና ነው። ወንድሙም ራሱ በሽጉጥ ተመቷል። ልክ የዛሬ ዓመት ማለት ነው። የሚገርማችሁ ነገር እና በጣም የሚገርም ነገር ነው። አሁንም ደግሞ በአመቱ እንደዚህ አይነት ነገር እነሱ እንግዲህ ሎሌ ከነ ጓደኞቹ ገነ ጉሩቡ እንትናን ማነው ስሙ አቤላን ነፃ እናወጣለን እናግዘዋለን ወንድማችን ነው ብለው ሲያግዙት ነበረ። በስተመጨረሻ እንግዲህ ነገሮች ሁሉ ሊያልቁ መቋጫቸው ሲቀር ሊቋጩ ትንሽ ጊዜ ሲቀር ነው እንግዲህ ሰበብ ሆኖ አበበ ይሄ ነገር የተፈጠረው ማለት ነው። እና በጣም የሚለፉ ወንድሞቻችን ናቸው። በጣም የሚደክሙ ደከመን ሰለችን ሳይሉ ህይወታቸውን ሁሉ አሳልፎ የሚሰጡ በቃ እኛ ለሀገራችን እንኖራለን፣ ሀገራችን ላይ ምንም አይነት ወንጀለኛ መኖር የለበትም ብለው እንግዲህ ሁሉን ነገር ኃይላቸውን አሰባስበው ነው እንትን የሚሉት። በእርግጥ እኛ ተመልካቾች በተለይ ተመልካቾች እንደዚህ ተስተካክሎ ምናምን በቃ ሁሉ ነገር እንትን ብሎ ለአይን ስናይ ቀላል ነገር ይመስላል፣ እውነት ለመናገር ማለት ነው። ግን በጣም ብዙ ውጣ ውረድ አለባቸው። በጣም ወደ ሚዲያ የማያመጡት ሁሉ ሲል ነበረ። ብዙዎቹ ሚዲያ ላይ የሚሰሩ እንደዛ ነው የሚሉት። እና ወደ ሚዲያ ለእኛ እንኳን የማያሳዩት ብዙ ስቃይ፣ ብዙ መከራ አለ፣ መደብደብ አለ፣ መገፋት አለ፣ ብዙ ነገር አለ፣ ከወንጀለኛ ጋር ግብ መፍጠር አለ። ያን ሁሉ አሳልፎ ነው እንግዲህ ወንጀለኛ ለህግ የሚያቀርቡት። የተጎዱትን ደግሞ ሀብት ንብረታቸው እንዲመለስ፣ እንዲታከሙ፣ እንዲድኑ፣ ወደ ቤታቸው እንዲመለሱ የሚያደርጉት። ይህን እያደረጉ ደግሞ ይሄ ነገር አሁን እንደው እንደ ሰውኛ እነሱ ከሰሩት አንጻር ሚኪም ወንጀለኛ አይደለም። እንግዲህ ብዙ ነገር ከሎሌ ጋር ብዙ ነገር እየሰራ ነው። የሎሌን እናት ራሱ እንዴት እግዚአብሔር በታች ሆኖ እንዳዳነ እንግዲህ ሁላችሁም አይታችኋል። ይህን ስራን ቁጥር 2 ላይ ገብታችሁ ማየት ትችላላችሁ። እና ብዙ ሰዎችን እያዳነ ነው። ከዛ አንጻር እንኳን ቢያንስ ነፃ እንኳን ባይወጣ ይሄ እንደ ልቡ እየተንቀሳቀሰ ያለው ሰው ወይም የቁም እስረኛ የሚባለው ነገር እሱ ነገር እንኳን ቢፈቀድለት በጣም አሪፍ ነው ብዬ አስባለሁኝ። እና ያው እነሱ የህግ ሰዎች ስለሆኑ ሰውን ለመግደል አይደለም። በእርግጥ እዚህ ሚዲያ ላይ የሚሰሩት ሰውን ለማዳን ነው። ሰውን የሚገሉ፣ ሰውን የሚያሰቃዩ፣ ሰውን የሚያንገላቱን ለህግ ለማቅረብ ነው። ግን አጋጣሚ ሆኖ ደግሞ ይሄ ሊያመልጥ ሲል ይሄ ነገር ተከሰተ። አበበ ደግሞ ይገባዋል። እኔ ይሙት አይደለም ግን ዋጋውን ያገኘው በቃ የዛ ሁሉ እናቶች እህቶች ለቅሶ ነው። አሁን በሰበብ አስባቡ በሚኪ ሰበብ ሆነ እንጂ እሱ የሚገባው ነው። በሌላ ሰው ቢሆን አሪፍ ነበረ። ግን በሚኪ ሰበብ ሆነ እንጂ አበበ የሚገባውን ነው ያገኘው ማለት እችላለሁ እኔ። ምክንያቱም ብዙ እናቶችን ብዙ እህቶችን ወንድሞችን አሰቃይቷል። ብዙ ምንም ርህራሄ የገዛ እናቱን እንኳን ዞሮ ያላየ ሰውን እንደዛ ያድርጋ ቁራኛ ሲሆኑ ማለት ነው። እና ውድ ቤተሰቦች እንግዲህ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ አድርጉ፣ አበረታቱኝ። አብረን እንግዲህ ሼር አድርጉ ዘበርሳችን አብረን እንደግ፣ አሳድጉኝ። እስኪ ውድ ቤተሰቦች እንግዲህ መጥቻለሁ። ይሄ ሌላ አዲስ ቻናሌ ነው እና አበረታቱኝ፣ አብረን እንደግ። ስለነበረን ቆይታ ከልብ አመሰግናለሁ። ውድ ቤተሰቦች አስተያየታችሁን በኮመንት ጻፉልኝ። ያላችሁን አመለካከት እንድትጽፉልኝ ይፈልጋለሁ።
በዚህ አጋጣሚ ማለት ነው እንድትጽፉልኝ እፈልጋለሁኝ ውድ ቤተሰቦቼ። ስለነበረን ቆይታ ቻው።